ከዕለታት አንድ ቀን አንድ የንጉስ ግዛት የሆነ መንደር ነበር። ወይኔ ዛሬም አንድ ሰው ጠፋ፣ ይገርማል። ባለፈው ሳምንት ክላራም ጠፍታ ነበር እኮ። አንዲት መንደር ውስጥ የምትኖር አንድ ልብስ ሰፊ ነበረች። እናቷን በጣም አሟት ነበር። ልብስ እየሰፋች ነበረ የምታስተዳድራቸው። ልጅ መድኃኒቱ እኮ እያለቀ ነው። ችግር የለም እማዬ፣ አታስቢ፣ እኔ እገዛለሁ። አይበቃንም እኮ ሌና፣ ገንዘባችን እያለቀ ነው። ሌና፣ እኔም ርቦኛል። አውቃለሁ፣ ለአሁኑ ውሃ ጠጣ፣ በኋላ ገንዘብ ይዤ ስለምመጣ እንገዛዛለን። ከዛ በኋላ የቤታቸው በር መንኳኳት ጀመረ። ሌና የምትባየው አንቺ ነሽ? አዎ እኔ ነኝ። ከንጉሱ ቤት ነው የመጣሁት። እናም ልብስ የምትሰራ ጎበዝ ሰው እየተፈለገ ነበርና አንቺ ጋር ጠቁሙኝ። ልብሱን ስትሰሪም 5 የብር ሳንቲሞች በየሳምንቱ ይሰጥሻል። ስለዚህ ዛሬ እዛ መገኘት አለብሽ። ይሄ እኮ ልክ አይደለም። አባትሽ ብድር ተበድሮ ነበር፣ ያልከፈለው ብድር አለባችሁ። ከዛ በስራ በጣም ተደስታ ተስማሙና ሄደ። መሰሪው ልብስ እኮ አያልቅም፣ በጣም ትልቅ ነው። ሌና ባክሽ ወደዛ የንጉሶቹ ቦታ አትጂ ባክሽ። ምንም ምርጫ የለንም እኮ እናቴ። የልብስ ሰፊው ልጅ ክላራ እኮ እዛ ሳምንት ትሰራ ነበር፣ ከዛ በኋላ ጠፍታለች አሏት እህትና ወንድሞቿ። እባክሽ ልጄ፣ እዛ ቦታ የሚገቡ በሙሉ አይወጡም። እማዬ ባክሽ ልሂድ፣ ይኸው ልጆቹ ምንም ምግብ አልበሉም፣ ገንዘብ የለንም፣ ሄጄ ሰርቼ ላምጣ። ከዛ በኋላ ወደ ንግስቷና ንጉሱ መኖሪያ ቦታ አመራች። ሌና እንኳን ደህና መጣሽ። ስለ ተሰጦሽ ሰምቻለሁ። እዚህ ሁላችንም ቤተሰቦችሽ ነን፣ ምንም እንዳትፈሪ። አይሻቸው እነዚህን ቀሚሶች? ኤሌና ውስጥ ስትገባ የጠፉትን ልብስ ሰፊዎች በሙሉ ፎታቸውን ታያለች። ኤሌናም ግቢ ውስጥ ልብስ ስፌቷንና ክሮቹን ይዛ ስትሄድ ከልዑሉ ጋር ተጋጭታ ወደቀች። ልዑሉ ይቅርታ አድርግልኝ፣ ማላየሁም ነበር። ጥፋቱ የኔ ነው፣ አታስቢ። እኔ ነኝ እኮ የገፈተርኩሽ። እዚህ አይቼሽ አላቅም። አዲስ ነሽ? አዲስ ልብስ ሰፊዋ ነሽ እንዴ? አዎ፣ ግን ለ3 ቀን ብቻ ነው የምቆየው። እንደጠበቅኩት ግን ድምፅህ አያስፈራም። አሁን ወደ ውስጥ መግባት አለብኝ። እሺ፣ ግን ስምሽን መጀመሪያ ንገሪኝ። ሌና ታይቸር እባላለሁ፣ ክብርነቱ። ከዛን ቀን ጀምሮ ሌና እየታተረች ልብሶቹን መስፋት ጀመረች። ሌናም ቅዝቃዜ ይሰማት ጀመር። ሻሞቹ ሁሉ ጠፍተዋል። ልብስ ስፌቱ ላይ የሆነች የምታበራ ሴት መስፋት ጀመረች። ከዛ ደንግጣ ክላራ ነሽ አይደል ብላ ጠይቀቻት። ከዚህ በፊት ልብስ የምትሰፊዋ የጠፋሽው ክላራ ነሽ አይደል? ክላራም ስታወራ ምንም አይሰማም ነበር። ከዛ በእጇ ወደ አረንጓዴው ቀሚስ ጠቆመቻት። አልጠፋሽም አይደል? እዚሁ አስራዎች ነው የሚሆነው። ከዛ በኋላ ክላራ ማልቀስ ጀመረች። እባክሽ አታልቅሽ፣ ምንድነው የተፈጠረው ንገሪኝ። እያወራቻት እያለ ክላራ ጠፋች። ከዛ በኋላ የልብሱ ስፌት ዋናዋ ሴትዮ መጣችና አናገረቻት። በጣም አመሸሽ። ለስራሽ ያለው ጥንካሬ ሳላደንቅ አላልፍም። ጎበዝ ነሽ። አው እነዚህም በሙሉ ዛሬ ጨርሼ ነው ማደር የምፈልገው። በጣም ጥሩ። ነገ ደግሞ በጣም ትልቁ የሚባለውን ስራ ትሰሪያለሽ። እነዚህ የንጉስና የልዑል ልብሶች ናቸው። ለሰርጉ የሚሆን ልብሶች የምታዘጋጁ አንቺ ነሽ። እኔ እኮ አላወኩም፣ ለሰርግ እንደምሰራ አላወኩም ነበር። ይህ ሰርግ በጣም ትልቅ ሰርግ ስለሆነ ልብሶቹን በጣም አሪፍ ሆኖ መዘጋጀት አለባቸው። አንቺ ጎበዝ ልብስ ሰፊ እንደሆንሽ ስለምተማመንብሽ ታኮርኛለሽ አለቻትና ሴትዮዋን ወጥታ ሄደች። በቀጣይ ቀንም ክላራ የተሰጣትን የልብስ ጥበብ ለማየት ወደ መጽሐፍ ማገላበጥ ሄደች። መጽሐፎቹንም እያነበበች እያለ
ልብስ ሰፊዎቹ በብርሃን መታየት ጀመሩ። ከዛ በኋላ አንድ መጽሐፍ ጠቆሟት። ይህም መጽሐፍ ደግሞ ከፍታ ስታነብ ለንጉሶቹና ለልዑሎቹ የተሰሩትን ስፌት በሙሉ የሰፉት እንዳለ እንደጠፉ ያሳያል። ከዛ በኋላ ኤሌና በጣም ደንግጣ ወደ ልብስ ስፌቱ ቤት አመራች። ነገር ግን በየቦታው ስትሄድ የሚታያት ነገር በሙሉ ልብስ ሰፊዎቹ ነበሩ። ልብስ ሰፊዋና ልዑሉም በጣም እየተቀራረቡ መጡ። አብረው ጊዜ ያሳልፋሉ። እሱ ስዕል ይስላል፣ እሷ ትሰፋለች። ኤሌናም ልብስ ሰፊዎቹ ለምን እንደጠፉ ጭንቅላቷ ላይ በጣም እየሄደ መጣ። ምንም እረፍት አላገኘችም። ልብሱንም ሰፍታ ጨረሰች። ንግስቷንም በደንብ እያየቻት ነበር። ንግስቷ ግን የሆነ ልክ ያልሆነ ነገር እንዳላት አወቀች። ክላራ የሰፋችላትን ልብስ አይደለም ያደረገችው። ኤሌና ሰላም ነሽ? ኤሌና የሰፋሽውን ልብስ ለንግስቷ አሳያት። የታዘዝሽውን ልብስ እየጨረሽ ነው? አዎ ንግስት ሆይ። ኤሌና እነዛ የተራቡ እህትና ወንድምሽ፣ እናትሽ የታመመችዋስ? ሁል ጊዜኛ የተቸገሩትን መርዳት እንወዳለን። ልብሱን በስርዓት ካልሰራሁትስ? የቤተሰቦች ደህንነት በልብሱ ይወሰናል ብላት ጥላት ሄደች። መጀመሪያ ሳይሽ እኔ ነበርኩ ማለቅ ሰው። አሁን ግን አንቺ እያለቀሽ ነው። ለምንድን ነው የምታለቅሽው? ኤሌና ታልቅሽ። አሁንም እኮ በህይወት አለሽ፣ ትላለሽ። ነገ እኮ ነው የመጨረሻው ቀን። ምንድን ነው የማደርገው? ከዛ በኋላ ሁለቱም የሚያበሩት ሰው የሚመስሉት ጠፉ። ልዑሉም ኤሌናን ላያት ወደ ክፍሉ ገባ። ኤሌና ምን ሆነሻል? ምን ብለውሽ ነው? ኤሌና ግን ሁሉንም ነገር ለልዑሉ ነገረችው። የጠፉትንም የልብስ ሰፊዎች ስማቸውና ፎቶዎቹን አሳየቻቸው። ልዑሉም ሊያገባት የነበራቸው ሴት በእነሱ ፍላጎት እንደሆነ ይነግራታል። እናም ኤሌናን ማግባት እንደሚፈልግ ይነግራታል። ኤሌናን በጣም ደስ አላት። ትልቁ የልዑሉ ሰርግም ደረሰ። የልዑሉ ሰርግ ጊዜም ኤሌና የሙሽራውን ልብስ ለብሳ መጣች። ይሄ የማይሆን ነገር ነው። ኤሌና ምንድን ያደረግሽው? እኔ እሷን ነው ማግባት የምፈልገው። እሷ የሰፋችልኝን ጃኬት ታምጡት ብሎ የሰፋችለትን በጣም የሚያምር ጃኬት አደረገ። ከዛ በኋላ የጠፉት ልብስ ሰፊዎች በሙሉ ተመለሱ። እናም ልዑሉና ልብስ ሰፊዋም በደስታ አብረው መኖር ጀመሩ።